መስከረም 10 ቀን 2018 ዓመተ ምህረት በድንገት ከዚህ ዓለም በሞት የተለዩት በኩባ የኢትዮጵያ ባለሙሉ ስልጣን አምባሳደር አየለ ሊሬ የቀብር ስነ ስርዓት ነገ ማክሰኞ መስከረም 27 2018 ዓመተ ምህረት በአዲስ አበባ ቅድስት ዮሴፍ ቤተክርስቲያን እንደሚፈጸም የውጭ ጉዳይ ሚኒስቴር አስታውቋል። አምባሳደሩ ከኩባ በተጨማሪ ጃማይካን፣ ዶሚኒካን ሪፐብሊክን፣ ሆንዱራስንና ሜክሲኮን ጨምሮ በካሪቢያን ሀገሮች የኢትዮጵያን ጥቅም ለማስጠበቅ በታላቅ ትህትናና ብቃት ሲያገለግሉ እንደነበር የታሪክ ማህደራቸው ያስረዳል። አምባሳደር አየለ ሊሬ በሃዲያ ዞን ከሆሳና ከተማ አቅራቢያ በመትገኝ ጀዌ በተባለች አካባቢ ነው የተወለዱት። አምባሳደር አየለ በ1958 ዓመተ ምህረት የተወለዱ ሲሆን የትምህርት ህይወታቸውም እጅግ አስደናቂ ነበር። በ1980ዎቹ ከሃዲያ አካባቢ 12ኛ ክፍል ሀገር አቀፍ ፈተናን በማለፍ ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስና ዓለም አቀፍ ግንኙነት በልዩ ክብር ተመርቀዋል። ይህ ብቃታቸው በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ ስኬታማ የሥራ ዘመን እንዲጀምሩ በር ከፍቶላቸዋል። በሥራ ዘመናቸው እንግሊዝ፣ ናይጄሪያ፣ ግብጽ፣ አውስትራሊያ፣ ቤልጂየምን ጨምሮ በበርካታ ሀገራት በዲፕሎማትነትም ሲያገለግሉ ነበር። በተለይ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ባገለገሉበት ወቅት በአፍሪካ አንድነት፣ ዘላቂ ልማትና ለሴቶች እኩልነት በቆራጥነት ቆመዋል። አምባሳደር አየለ ሊሬን ለየት የሚያደርጋቸው ትህትናቸውና ጥብቅ ጥንካሬያቸው ነው። መቼም ቢሆን ለዝና ያልሮጡ ስኬታቸውን ያልተናገሩ ሰው ነበሩ። የዲፕሎማሲ ብቃታቸው የሚታየው የሀገራቸው ጥቅም አደጋ ላይ በሚወድቅበት ጊዜ ነበር። በዚያን ጊዜ ጥበባቸውና ስልታዊ አዋቂነታቸውን በመጠቀምም ተፎካካሪዎቻቸውን ይበልጡ ነበር። ምንም እንኳን ይህ ጀግንነታቸው በሀገር ውስጥም ሆነ በሃዲያ ማህበረሰብ በስፋት ባይታወቅም የማይረሳ አሻራን ጥለዋል። የመጨረሻ ተልዕኳቸው የኩባ አምባሳደር በመሆን በተመሳሳይ በ7 የካሪቢያን ሀገራት በዲፕሎማትነት ማገልገል ነበር። በተጨማሪም የኢትዮጵያና የኩባ ዲፕሎማሲያዊ ግንኙነት 50ኛ ዓመትን ለማክበር ዝግጅት በማድረግም ወሳኝ ሚናን ተጫውተው ነበር። አምባሳደር አየለ ሊሬ የሶስት ልጆች አባትና ባለትዳር ነበሩ። ብዙ የሥራ ባልደረቦቻቸው ወዳጆቻቸው በትህትናቸው በጥበባቸውና በመልካምነታቸው ያስታውሷቸዋል። አምባሳደር አየለ ልፈታቸው ለዲፕሎማሲው ዓለም ትልቅ ኪሳራ ሲሆን ብዙዎች እውነተኛ ትሁት ሰው፣ ሀገር ወዳድ አምባሳደርና ደግ አዛኝ በማለት ሀዘናቸውን ገልጸዋል። ባልደረቦቻቸው በታማኝነታቸው በጥበባቸውና በቁርጠኝነታቸው ሲያስታውሷቸው እንዲሁም የተሻለ መካሪና የሥራ ባልደረባችን በማለት ሲገልጿቸው የሞታቸው ክፍተት ምን ያክል ጥልቅ እንደሆነ ያሳያል። የቤተሰቦቻቸው የሃዲያ ማህበረሰብና የዓለም አቀፉ የዲፕሎማሲያዊ ማህበረሰብ ሀዘን አንድ ትሁት ብሩህና አስተማማኝ ዲፕሎማት ማጣታቸውን ያሳያል። አምባሳደር አየለ ሊሬ ከኢትዮጵያ አልፎ በማደግ ላይ ያሉ ሀገራት ትብብራቸውን እንዲያጠናክሩ ትልቅ አስተዋጽኦ ሲያበረክቱ እንደነበርም የሚያውቋቸው አምባሳደሮች ይናገራሉ። የደቡብ ለደቡብ ትብብር ድርጅት ዋና ጸሐፊ የሆኑት አቶ መንሱር ቢን ሙስለም ለኢትዮጵያና ለኢትዮጵያ ህዝብ እንዲሁም ለአምባሳደር አየለ ሊሬ ቤተሰቦችና ለወዳጅ ዘመዶች የተላከውን የሀዘን መግለጫ መሰረት በማድረግም ስለ አምባሳደሩ ክቡር ህይወትና እሴቶች የሚከተለውን ብለዋል። የአምባሳደር አየለ ሊሬን ድንገተኛ ህልፈት በሰማው ጊዜ በጣም አዘንኩ፣ አዝኜም ደነገጥኩ ሲሉ መሪር ሀዘናቸውን ገልጸዋል። አምባሳደር አየለ ሊሬ በውጭ ጉዳይ ሚኒስቴር ዓለም አቀፍ ድርጅቶች ዋና ዳይሬክተር በነበሩበት ወቅት የደቡብ ለደቡብ ትብብር ዋና ድርጅት መስሪያ ቤት አዲስ አበባ ላይ ለማቋቋም በተደረገው ሂደት ውስጥ ቁልፍ ሚናን ተጫውተዋል። በዚያን ጊዜ በነበራቸው ጥበብና ጽናት በቀላሉ የማይገመት ስራን ሰርተዋል። በተለይ ደግሞ የዋና መስሪያ ቤቱ ስምምነት ጥቅምት 3 2022 ዓመተ ምህረት ከመፈረሙ በፊት በነበሩት ወሳኝ የጥቅምት የመጨረሻ ምሽቶች ውስጥ ውይይቶችን በብቃት የመሩበት መንገድ የማይረሳ ነው ብለዋል። አቶ መንሱር
አምባሳደሩን በሚከተሉት እሴቶች ሲገልጿቸው ታላቅ ሰው እንደነበረም በመግለጽ ያሳያሉ። እርሳቸውን የሚያክል ብርቅዬ ዲፕሎማት እንብዛም አይገኝም ይላሉ። አርቆ ማሰብና ግልጽ አመለካከት የነበራቸው እንዲሁም ለዓላማቸው ጽኑ ታላቅ የህዝብ አገልጋይ ነበሩ። ብልህነት የሚደራደሩበት ቢሆንም ጨዋነታቸው ቆራጥነታቸውን አላሳጣቸው ብለዋል። ከሁሉም በላይ ግን በሐቀኝነታቸውና በቅንነታቸው ይታወቃሉ። ሙሉ ህይወታቸውን ለሀገራቸውና ለህዝባቸው የሰጡ የቁርጥ ቀን ልጅ ነበሩ። ዋና ጸሐፊው መግለጫቸውን ሲያጠቃልሉ አምባሳደር አየለ ሊሬን በማጣታችን ኢትዮጵያ ውድ ልጇን አጥታለች። ታላቋ ደቡብ ደግሞ እጅግ ብቃት ካላቸው መሪዎቿ አንዱን አጥታለች ብለዋል። በመቀጠልም በድርጅታችንና በራሴ ስም ለመላው የኢትዮጵያ መንግስትና ህዝብ እንዲሁም ለቤተሰቦችና ለወዳጅ ዘመዶች መጽናናትን እመኛለሁ ብለዋል። ሁሌም ከጎናችሁ ነን በማለትም የድርጅቱንና የራሳቸውን ሀዘን ገልጸዋል። የአምባሳደሩ ህይወት ለሁላችንም ትልቅ ትምህርት ሲሆን ልክ እንደሳቸው በሀገራችንና በወገናችን በጸጥታና በትጋት ማገልገል እንዴት ትልቅ ዋጋ እንዳለው ያሳያል። የሳቸው ትሩፋት ማለትም ጸጥተኛ፣ ቁርጠኛ፣ ታማኝ አመራርነታቸው ለትውልድ አርአያ ሆኖ ይቀጥላል። የአምባሳደር አየለ ሊሬ አስክሬን ነገ መስከረም 27 ቀን 2018 ዓመተ ምህረት አዲስ አበባ ኤርፖርት ይደርሳል ተብሎ የሚጠበቅ ሲሆን ከቀኑ 9 ሰዓት ገደማም በአዲስ አበባ ስርዓተ ቀብራቸው እንደሚፈጸም ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። ሀዲያ ሚዲያ ኔትወርክም በአምባሳደሩ ህልፈት የተሰማውን ጥልቅ ሀዘን እየገለጸ ለወዳጅ ዘመዶች መጽናናትን ይመኛል።